የሻኔ ቱብ ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ከባለፈው የቀጠለ ዩዝስ ኦፍ ማይክሮ ኦርጋኒዝም በሚለው ውስጥ ያየነው አንደኛው የማይክሮ ኦርጋኒዝሞቹ ዩዝ ወይም አድቫንቴጃቸው ለኒውትረንት ሪሳይክል ነው ብለናል። ኒውትረንት ሪሳይክል ከምንለው ውስጥ ደግሞ እንደ ካርበን ሳይክል፣ ናይትሮጅን ሳይክል፣ ሳልፈር እና ፎስፈረስ ሳይክል ብለናል። ስለዚህ ኒርሊ ዛሬ አራቱን አጠር አድርገን የምናይበት ነው የሚሆነው። አሁን ወደ ካርበን ሳይክል እንሄዳለን። ካርበን ሳይክል እንዴት ሪሳይክል ይሆናል የሚለውን ከማየታችን በፊት እስኪ ስለ ካርበን ያሉትን ሀሳቦች እንይ። ካርበን ኢዝ ፋውንድ ኢን ኦል ሊቪንግ ኦርጋኒዝም፣ ሁሉም ሊቪንግ ኦርጋኒዝም ውስጥ ካርበንን እናገኛለን። ይሄ ማለት ሊቪንግ ኦርጋኒዝሞች ከተሰሩበት አንዱና ዋናው ኮምፖነንት ካርበን ነው። አንደኛው ሊቪንግ ኦርጋኒዝሞች የተሰሩበት ሜን ኮምፖነንት ነው። ከዚህ ባለፈ ደግሞ this is nearly the fundamental building blocks of the complex macromolecules in the biological system። በባዮሎጂካል ሲስተም ውስጥ ኮምፕሌክስ የምንላቸው ወይም ደግሞ ማክሮ ወይም ባዮሎጂካል የምንላቸው ሞሌኪሎች ኒርሊ የተሰሩት ወይም ከተሰሩበት አንዱ ኮምፖነንት ካርበን ነው። ለምሳሌ ፕሮቲንን ብንወስድ ካርቦሃይድሬትን፣ ሊፒድን እንዲሁም ኒውክሊክ አሲድ ከምንላቸው ዲኤንኤ እና አርኤንኤ በስትራክቸራቸው ውስጥ ካርበንን እናገኛለን። ስለዚህ ስለ ካርበን ሳይክል ስናወራ ኒርሊ እነዚህ ማክሮ ሞሌኪሎቹ ጋር ያሉትን ካርበን ብሬክዳውን ወይም ደግሞ ዲግራይድ በማድረግ ከዛ እንደገና ደግሞ መልሶ ካርበንን ተጠቅሞ እነዚህን ሞሌኪሎች ሰንተሳይዝ የማድረግ ሁኔታ ነው ወይም ደግሞ ሲስተም ነው ማለት ነው። ናው በካርበን ሳይክል የመጀመሪያ ወይም ፕራይሜርሊ ወይም ፋንዳሜንታል አስፔክት የምንለው ካርበን ፊክሴሽን ነው። ካርበን ፊክሴሽን ስንል ሞስት ኮመንሊ ፎቶሴንቴሲስ ማለታችን ነው። ስለዚህ አንዱና ዋናው የፎቶሴንቴሲስ ፕሮሰስ ነው ማለት ነው። እንዴት ነው የሚሆነው? እስኪ ሜንሊ ከኢቨንቶችን ወስደን ለካርበን ሳይክል በጣም ወሳኝ የተባሉ ሁለት ፕሮሰሶች አሉ። አንደኛው ፎቶሴንቴሲስ ነው፣ ሁለተኛው ደግሞ ሪስፓይሬሽን ነው። ከዚህ ባለፈ ግን ሌሎች አይነት ኢቨንቶች አሉ። ከዚህ ውስጥ አንዱ እንግዲህ ኮምፖዚሽን ነው። ስለዚህ ኮምፖዚሽን በርኒንግ ኦፍ ፎሲል ፊውል ማለት ነው። ዘንድ ደግሞ ሌሎችም ደግሞ ወይም ሌሎች ማይክሮ ኦርጋኒዝሞች ካርበን ዳይኦክሳይድ ሪሊዝ ወይም ደግሞ ኒርሊ ኮንሱም የሚያደርግበት ሲቹዌሽን አለ። እነዚህ አራቱን አጠር አድርገን እናያለን። ፎቶሴንቴሲስ ስንል ምን ማለታችን ነው? ሜንሊ ካርበን ፊክሴሽን የሚካሄድበት ነው። ካርበን ፊክሴሽን ማለት the process of reducing inorganic carbon that is carbon dioxide into organic carbon or glucose ማለት ነው። የፎቶሲንቴሲስ ሪያክሽን እንደምታስታውሱት ካርበን ዳይኦክሳይድ ከአትሞስፌር አብዞርብ አድርገው ውሃን ደግሞ በሩታቸው አማካኝነት ከሶይል አሁንም አብዞርብ ያደርጉና እንደ ፕሬሰንስ ኦፍ ላይት ዘንድ ደግሞ ክሎሮፊል ወደ ግሉኮስ ሲደመር ኦክሲጂን ይቀይራሉ። ስለዚህ ካርበን ዳይኦክሳይድ ኢንኦርጋኒክ የነበረው ይህ ካርበን ዳይኦክሳይድ ወደ ማን ረዲውስድ ሆነ? ወደ ግሉኮስ ረዲውስድ ይሆናል። ስለዚህ ካርበን ፊክሴሽን ስንል ካርበን ዳይኦክሳይድን ሲምፕሊ በፎቶሲንቴሲስ ፕሮሰስ ወደ ግሉኮስ መቀየር ማለት ነው። ይህ የመጀመሪያ ወይም ፕራይሜርሊ አስፔክት ኦር ኢቨንትስ ኢን ደ ካርበን ሳይክል ብለን እንጠራዋለን። ሁለተኛው ደግሞ ሪስፓይሬሽን ነው። አንዴ እንግዲህ ከካርበን ዳይኦክሳይድ ግሉኮስ ከተመረተ በኋላ ሴሉላር ሪስፓይሬሽን ስንል ደግሞ ይሄንን ግሉኮስ ሞሌኪውል ኢን ደ ፕሬሰንስ ኦፍ ኦክሲጅን ሜይ ቢ ኤሮቢካሊ ወይም አኔሮቢካሊ ሊቀየር ይችላል። እኛ ለጊዜው ኒርሊ ሞር ካርበን ዳይኦክሳይድ ሪሊዝ የሚደረግበት በኤሮቢክ ሪስፓይሬሽን ስለሆነ ግሉኮስን ኤሮቢካሊ ወይም ኢን ደ ፕሬሰንስ ኦፍ ኦክሲጅን ወይም በኦክሲጅን በርን ስናደርግ ኒርሊ ካርበን ዳይኦክሳይድ ፕላስ ወተር ፕላስ ኢነርጂ። ስለዚህ ሴሎች ኢነርጂ ለማምረት ወይም ሰንተሳይዝ ለማድረግ ሲሉ ግሉኮስ ሞሌኪውል ያ ማለት በፎቶሲንቴሲስ ፕሮዲውስ የሆነውን ፕሮዳክት ኦክሲዳይዝድ በማድረግ እንደገና ወደ ካርበን ዳይኦክሳይድ ይቀይራሉ። አሁን ፎቶሲንቴሲስ ካርበን ዳይኦክሳይድን ኮንሱም ያደርጋል። ሪስፓይሬሽን ደግሞ ካርበን ዳይኦክሳይድ ሪሊዝ ያደርጋል። ስለዚህ የካርበን ዳይኦክሳይድ ሳይክል በእነዚህ ሁለቱ ፕሮሰሶች አቺቭ ይሆናል ማለት ነው። ከዚህ በተጨማሪ ግን ኦርጋኒዝሞች በሚሞቱበት ጊዜ በውስጣቸው ያለው ካርበን ሪች የሆነው ዌስት ኒርሊ ከሎንግ ፔሪድ ኦፍ ታይም ወይም ደግሞ ከረጅም ዘመን በኋላ ወደ ፎሲል ወይም ደግሞ ኒርሊ ወደ ፎሲል ፊውል ይቀየራል። ይሄንን ፎሲል ፊውል ደግሞ ለተለያየ ፐርፐስ ሰዎቹ በማይኒንግ ፕሮሰስ ኤክስትራክት አድርገው ሲያወጡ በርን በሚሆንበት ጊዜ ኤነርጂውን ለመጠቀም
ስለዚህ ፎሲል ፊውል ወይም ደግሞ ፎሲል ሪሜኖቹ ኒርሊ በርን በሚሆኑበት ጊዜ ካርቦን ዳይኦክሳይድ ወደ አትሞስፌሩ እንደገና ሪሊዝ ያደርጋል። ይሄም ለካርበን ሳይክል አንዱ ኮንትሪቢዩት የሚያደርግ ነው። ስለዚህ ኮምፖዚሽን ማለት ፕሮሰስ ኦፍ በርኒንግስ ኦፍ ፎሲል ፊውል ቱ ሪሊዝ ካርበን ዳይኦክሳይድ ቱ ዲ አትሞስፌር ማለት ነው። ወደ አትሞስፌሩ ካርበን ዳይኦክሳይድን ሪሊዝ ለማድረግ ፎሲል ፊውልን በርን ስናደርግ የሚወጣው የካርበን ዳይኦክሳይድ ፕሮሰሱ ኒርሊ ኮምፖዚሽን ይባላል። ሌሎች ሜካኒዝሞች ደግሞ በተለይ በዚሁ በማይክሮ ኦርጋኒዝሞች አስፔክት አኔሮቢካል ኮንዲሽን ከሆነ ያ ማለት ኦክሲጅን በማይኖርበት ጊዜ አርኪያ ባክቴሪያዎቹ በተለይ ሚታኖጂን የሚባሉ ባክቴሪያዎች ካርበን ዳይኦክሳይድን ይጠቀሙና ምንም ፕሮዲውስ ለማድረግ ይጠቀሙበታል፣ ሚቴን ወይም ደግሞ CH4። እንግዲህ ሚታኖጂን ስንል አርኪያ ዳት ካን ቢ ፕሮዲውስ ኦር ጀነሬት ሚቴን ማለት ነው። ሚቴንም ፕሮዲውስ የሚያደርጉ የአርኪያ ባክቴሪያ አይነቶች ሚታኖጂን ይባላሉ። ስለዚህ በሌላ አስፔክት ካርበን ዳይኦክሳይድን ኦክሲጅን በሌለበት ወይም አኔሮቢካሊ ወደ ማን ረዲውስ ያደርጋሉ? ወደ ሚቴን። ስለዚህ ሚቴንን ጀነሬት ለማድረግ የሚጠቀሙበታል። በሌላ ወይ ደግሞ ሚታይሎትሮፍ የምንላቸው ባክቴሪያዎች ሚቴንን ይጠቀሙና ዘን እሱን እንደገና ብሬክዳውን አድርገው ወይም ደግሞ ወደ ማን ይቀይራሉ? ወደ ካርበን ዳይኦክሳይድ። ስለዚህ እዚህ ጋር ሚታኖጅን ካርበን ዳይኦክሳይድን ኮንሱም ሲያደርጉ፣ ሚታይሎትሮፍ የምንላቸው ደግሞ ካርበን ዳይኦክሳይድን ሪሊዝ ያደርጋሉ። ስለዚህ አንዱ ይጠቀማል፣ አንደኛው ሪሊዝ ያደርጋል። ዘን ያለው የካርበን ዳይኦክሳይድ አቫይላቢሊቲ ኒርሊ ባላንስ ይሆናል ማለት ነው። ስለዚህ በካርበን ሳይክል ያሉ ኢቨንቶች እነዚህ ናቸው። እስኪ ፒክቾሪያሊ እናያቸው። ለምሳሌ ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ኢኒሻሊ በአትሞስፌር ነው የሚገኝ። ስለዚህ ሰላይትን እንዲሁም ደግሞ ክሎሮፊል በመጠቀም ፎቶሲንቴቲክ ኦርጋኒዝሞች ልክ እንደ ፕላንቶች፣ አልጌ እንዲሁም ሲያኖ ባክቴሪያ ኒርሊ ኡግሌናንም ጨምሮ ማለት ነው ወደ ኦርጋኒክ ካርበን ይቀይራሉ። ፕላንቶችን ደግሞ አኒማሎች በሚመገቡበት ጊዜ ኢንዳይሬክትሊ ኦርጋኒክ ካርበኑን ያገኛሉ ወይም ደግሞ ግሉኮስን ያገኛሉ ማለት ነው። እነሱ ደግሞ በኤሮቢክ ሪስፓይሬሽን ኒርሊ ካርበን ዳይኦክሳይድ መልሰው ወደ አትሞስፌር ሪሊዝ ያደርጋሉ። በሌላ ወይ ደግሞ ፕላንቶች ውስጥ ፎቶ ሪስፓይሬሽን በሚካሄድበት ጊዜ ልክ እንደ ኦርዲናሪ ሴሉላር ሪስፓይሬሽን ካርበን ዳይኦክሳይድ አሁንም ወደ አትሞስፌሩ ሪሊዝ የሚደረግበት ኮንዲሽን ይኖራል ማለት ነው። እንዲሁም ደግሞ ፎሲል ፊውል ኮምፖዚሽን ወይም በርኒንግ ኦፍ ፎሲል ፊውል እንዲሁ ካርበን ዳይኦክሳይድን ወደ አትሞስፌር ሪሊዝ ያደርጋል። እነዚህ ኦርጋኒዝሞች ሜቢ በሚሞቱበት ጊዜ ደግሞ ከብዙ ጊዜ በኋላ ወደ ፎሲል እንዲሁም ወደ ፊውል ኒርሊ ይቀየሩና ይሄንን ፎሲል ፊውልን በርን በምናደርግበት ጊዜ ሲሚላርሊ ካርበን ዳይኦክሳይድ ወደ አትሞስፌሩ ሪሊዝ እንዲደረግ ያደርጋል። ወይም በሌላ ሞዳሊቲ ሉክ ካርበን ዳይኦክሳይድ አለን። ይሄ አትሞስፌር ላይ ያለ ካርበን ዳይኦክሳይድ ኒርሊ በፎቶሲንቴሲስ ፕሮሰስ በዚህ አስፔክት ወደ ማን ካርበን ፊክሴሽን ይካሄዳል። ካርበን ፊክሴሽን ማለት አትሞስፌሪክ ካርበን ዳይኦክሳይድ ወደ ማን የሚቀየርበት ነው? ኒርሊ ወደ ግሉኮስ። ይሄ ካርበን ፊክሴሽን ይባላል። ፎቶሲንቴሲስ ማለት ነው ባጭሩ። በሌላ ወይ ደግሞ ኦርጋኒክ ኮምፓውንድ የምንለው ወይም ደግሞ ግሉኮስ በኤሮቢክ ሪስፓይሬሽን አማካኝነት መልሶ ካርበን ዳይኦክሳይድን ሪሊዝ ያደርጋል ወደ አትሞስፌሩ ማለት ነው። ባላንስ ይሰራል ነው። በሌላ መንገድ ደግሞ ካርበን ዳይኦክሳይድን ሚታኖጂን የምንላቸው አርኪያ ባክቴሪያዎች ሚቴንን ጄኔሬት ለማድረግ ይጠቀሙታል። ይህ ፕሮሰስ ሚታኖጀነሲስ ተብሎ ይጠራል። ሚታኖጀነሲስ ማለት the process of producing or generating methane ማለት ነው ባጭሩ። ከዛ እንደገና ደግሞ ሚታይሎትሮፍ ያልናቸው ባክቴሪያዎች ደግሞ ይሄንን ሚቴን ይጠቀሙና መልሰው ወደ ካርበን ዳይኦክሳይድ ይቀይራሉ። እዚህም ሌላ ባላንሲንግ ሲስተም ይሰራል ማለት ነው። በሌላ መንገድ ደግሞ ልክ እንደ መጀመሪያው ካርበን ፊክሴሽን ፕሮሰስ እንደተካሄደው ሁሉ ልክ ካርበን ዳይኦክሳይድ በፎቶሲንቴሲስ ፕሮሰስ ወይም በካርበን ፊክሴሽን ወደ ኦርጋኒክ ኮምፓውንድ ወይም ደግሞ ኒርሊ ወደ ግሉኮስ ይቀየራል። ግሉኮስን ደግሞ አንኤሮቢካሊ ፈርመንት በሚደረግበት ጊዜ በተለይ ደግሞ በይስቶች ፈርመንትድ ከሆነ ግሉኮስ ሞሌኪውል ወደ ኢታኖል ሲደመር ካርበን ዳይኦክሳይድ ሲደመር ኤቲፒ ስለሆነ መልሶ ካርበን ዳይኦክሳይድን ሪሊዝ ያደርግልናል ማለት ነው። ሶ ኤሮቢክም ይሁን አንኤሮቢክ ሪስፓይሬሽን ማንን ሪሊዝ የማድረግ ቻንስ አለው? ካርበን ዳይኦክሳይድ ሪሊዝ የማድረግ ቻንስ አለው። ካርበን ፊክሴሽን ወይም ፎቶሲንቴሲስ ደግሞ ካርበን ዳይኦክሳይድን ኮንሱም ያደርግልናል። በሚታኖጀነሲስ ፕሮሰስ ሚታኖጂን የምንላቸው አርኪያዎች ደግሞ ካርበን ዳይኦክሳይድን ኮንሱም ያደርጉና ሚቴንን ጀነሬት ያደርጋሉ። በሌላ አስፔክት ደግሞ
ሚታይሎትሮፍ ያልናቸው ባክቴሪያዎች ደግሞ ሚቴንን ተጠቅመው ካርበን ዳይኦክሳይድ ሪሊዝ ያደርጋሉ። ስለዚህ በዚህ ወይ ሳይክሉ ይቀጥላል ማለት ነው። ሶ ካርበን ሳይክል ይሄንን ይመስላል። ሁለተኛ ናይትሮጅን ሳይክል። ዳይሬክትሊ ናይትሮጅን ሳይክል ምን ይመስላል ኢቨንቶቹ የሚለውን ከማየታችን በፊት እስኪ ስለ ናይትሮጅን አንዳንድ ነገሮችን እንበል። ኒርሊ የእርዝን አትሞስፌር ስናይ 78%ቱ ናይትሮጅን ነው። ስለዚህ the most abundant element in the earth atmosphere እንለዋለን ናይትሮጅን 78%ቱ ስለሆነ። ከዚህ ባለፈ በሊቪንግ ሲስተም ደግሞ አንደኛው አሚኖ አሲዶች የተሰሩት ወይም አሚኖ አሲዶች ውስጥ አንዱ ስትራክቸራል ኮምፖነንት ሆኖ የሚያገለግለው ናይትሮጅን ነው። ለምሳሌ ስትራክቸሩን ስናይ ይህ የአሚኖ አሲድ ስትራክቸር ነው። ከሴንትራል ካርበኑ ጋራ NH2 እዚህ ጋር አለን። ስለዚህ ናይትሮጅን አንዱ የአሚኖ አሲድ ሜጀር ኮምፖነንት ነው። በሌላ ወይ ደግሞ ኒውክሊክ አሲድም ስናይ ስትራክቸራቸው ላይ እንዲሁ ምን እናገኛለን? ናይትሮጅን እናገኛለን። ለምሳሌ አርኤንኤን ስትራክቸር ብንወስድ አርኤንኤ ስትራክቸር ከኒውክሊዮታይድ የተሰራ ነው፣ ወይም ደግሞ ዲኤንኤም ቢሆን እንደዛው ማለት ነው። እነዚህ ደግሞ ናይትሮጂነስ ቤዝ አለ፣ ሹገር እና ፎስፌት አለ። ስለዚህ ቤዞች ወይም ናይትሮጂነስ ቤዝስ ከምንላቸው ውስጥ የስትራክቸራቸውን ስናይ ኒርሊ ናይትሮጅን እናገኛለን። በሌላ አስፔክት ለምሳሌ ኤቲፒ ወይም አድኖሳይን ትራይፎስፌት ብናይም እሱም አድኖሳይን ትራይፎስፌት ወይም ደግሞ ኤቲፒ የምንለው አድናይን ከናይትሮጂነስ ቤዝ ከአራቱ ናይትሮጂነስ ቤዞች ኦንሊ አድናይን ከዛ እንደገና ራይቦስ ሹገር እና 3 ፎስፌት የያዘ ስለሆነ አሁንም ናይትሮጂነስ ቤዝ ስትራክቸር ላይ ስንመጣ ናይትሮጅን እናገኛለን። ሶ ናይትሮጅን ለኤቲፒ ሜጀር ኮምፖነንት ነው ብለን እንጠራለን። ከዚህ ባለፈ ለፎቶሲንቴሲስ ትልቅ ሮል ያለው ክሎሮፊል ስትራክቸርንም ብናይ ኒርሊ ከናይትሮጅንም የተሰራ ነው። ለምሳሌ የክሎሮፊል ቢን ብናይ C55 H7 O6 ወይም O6 N4 ዘን ማግኔዥየም አለው። ስለዚህ ይህ የክሎሮፊል ቢ ስትራክቸር ነው። አት ሴንተር ማግኔዥየም አለ። ማግኔዥየም ኒርሊ ኢን 4 ናይትሮጅን ጋራ ሊንክድ የሆነ ነው። ስለዚህ የክሎሮፊልም ስትራክቸር ብናይ ከምን የተሰራ ነው? ኢንዳይሬክትሊ አንዱና ሜጀር ኮምፖነንቱ ናይትሮጅን ነው ማለት ነው። ስለዚህ ናይትሮጅን በጣም አስፈላጊ የሆነ ኤለመንት ነው። ናው በዚህ አስፔክት ከሆነ ሜቢ እንግዲህ ናይትሮጅን ሳይክል ስንል እነዚህ ሞሌኪውሎች ኢዘር ዲግራይድድ አለበለዚያ ደግሞ ሰንተሳይዝድ የሚሆኑበት ሲቹዌሽን ነው ማለት ነው በሌላ አስፔክት። ናው ይህንን ጠቅልል ስናደርገው በናይትሮጅን ሳይክል ሙቭስ ናይትሮጅን ቢቲዮን ኒርሊ በናይትሮጅን ሳይክል ስንመጣ እነዚህ 4 ኮምፖነንቶች ናቸው ያሉ። አንደኛው አትሞስፌር ነው። ለምን? ናይትሮጅን ኢን ዘ ፎርምስ ኦፍ ጋዝ በአትሞስፌር ስለሚገኝ አንዱ ሜጀር ኮምፖነንት የምንለው በናይትሮጅን ሳይክል ውስጥ አትሞስፌሩ ነው። ሌላው ባዮስፌር የምንላቸው ነው። ሊቪንግ ኮምፖነንቶችን ሊቪንግ ስንል እንግዲህ አሚኖ አሲድ፣ ኒውክሊክ አሲድ፣ ኤቲፒ እንዲሁም ደግሞ ክሎሮፊል ስንል ኢዘር ፕላንት ወይ ደግሞ አኒማሎች ውስጥ የሚገኙ ኮምፖነንቶች ናቸው። ስለዚህ እነዚህም ትልቅ ሮል ይኖራቸዋል ወይም አንዱ ሜጀር ኮምፖነንቶች ናቸው። ሌላው ጂኦስፌር ነው። ጂኦስፌር ስንል ሶይል ወይም ደግሞ ሮክ ማለት ነው። እነዚህ ኦርጋኒዝሞች ኒርሊ በሚሞቱበት ጊዜ ያላቸው ቅሬታ አካል ኒርሊ በሶይል ወይም ደግሞ ፋይናሊ ወደ ሮክም ገብቶ ወደ ፎሲል ፊውል ፎርም የማድረግ ካፓቢሊቲ ያለበለዛ ደግሞ ሜን ፓርትስ ኦፍ ሮክ የመሆን ቴንደንሲ ስለሚኖረው እሱም እንዲሁ። ሌላው ደግሞ ሃይድሮስፌር የምንለው ሜንሊ ወተር ማለት ነው። ስለዚህ እነዚህ 4ቱ ኮምፖነንቶች ለናይትሮጅን ሳይክል ኢሴንሻል የምንላቸው ናቸው። ናው ጠቅለል በምናደርግበት ጊዜ በተለይ ለናይትሮጅን ሳይክል የመጀመሪያው ስቴጅ ናይትሮጅን ፊክሴሽን ነው። ናይትሮጅንን ፊክስ የሚያደርጉልን ደግሞ ሞስት ኮመንሊ ባክቴሪያዎች ናቸው። እነዚህ ባክቴሪያ ናይትሮጅን ፊክሲንግ ባክቴሪያ ወይም ራይዞቢየም ተብሎ ይጠራሉ። እነዚህ በፕላንቶቹ ሩት ጋራ በሲምባዮሲስ የሚኖሩ ባክቴሪያዎች ናቸው። ሶ ናይትሮጅን ፊክሲንግ ባክቴሪያ ሊቭ ኢን ሲምባዮሲስ ዊዝ ሌጊዩም ፕላንት ሩት። ስለዚህ እዚህ ጋር ስንመጣ ባክቴሪያዎቹ በሲምባዮሲስ ሪሌሽን ከሌጊዩም ፕላንት ከምንላቸው ለምሳሌ እንደ አተር አይነት እዚህ ጋር እንደምታዩት ወይም የባቄላ ተክሎች ጋር ከሩታቸው ጋር በሲምባዮሲስ ሪሌሽን ይኖራሉ። ሶ ናይትሮጅን ሳይክል በዚህ አስፔክት ስንመጣ እንግዲህ በፕላንቶች እና በባክቴሪያዎች እንዲሁም ደግሞ በአፈር ወይም በሶይል መካከል ይሆናል ማለት ነው። እነዚህ ደግሞ በጣም ኦክሲጅን ሴንሲቲቭ የሆኑ ሴሎች ወይም ደግሞ ኦርጋኒዝሞች ናቸው ራይዞቢየም። ናው ጠቅለል ስናደርገው ናይትሮጅን ሳይክል 4 ስቴጆች አሉት። የመጀመሪያው ስቴጅ
ናይትሮጅን ፊክሴሽን ይባላል። ሁለተኛው ናይትሪፊኬሽን ይባላል። ሶስተኛው አሞኒፊኬሽን ነው። አራተኛው ደግሞ ዲናይትሪፊኬሽን የሚባሉት ናቸው። እስኪ ሲኩዌንሻሊ እናያቸው። ናው የመጀመሪያው ስቴፕ ናይትሮጅን ፊክሴሽን ነው። ናይትሮጅን ፊክሴሽን ማለት ባጭሩ the process of converting nitrogen gas into ammonia ማለት ነው። ወደ NH3 ወይም NH4 ወደ አሞኒያ የመቀየር ሂደት ናይትሮጅን ፊክሴሽን ይባላል። ይሄንን ኮንቨርት የሚያደርጉልን ባክቴሪያዎች ራይዞቢየም፣ አዝቶባክተር እና ክለብሼላዎች ናቸው። እነዚህን የምትለዩበት አንደኛው ዋነኛው ምክንያት ራይዞቢየም የምንለው ሲምባዮቲክ ባክቴሪያ ነው። ይሄ ማለት ከሌጊዩም ፕላንቶች ሩታቸው ጋር በሲምባዮሲስ ሪሌሽንሽፕ የሚኖር ባክቴሪያ እና ለናይትሮጅን ፊክሴሽን የሚያገለግል ራይዞቢየም ይባላል። ቀሪዎቹ ሁለቱ ደግሞ ሶይል ፍሪ ሊቪንግ ባክቴሪያዎች ናቸው። ያ ማለት በሲምባዮሲስ ከፕላንቱ ሩት ጋር የሚኖሩ አይደሉም። ራሳቸውን ችለው ሶይል ውስጥ የሚገኙ ናቸው። ስቲል ግን ሶይልም ውስጥ ስለሆኑ ናይትሮጅን ጋዝን ወደ አሞኒያ የመቀየር ቴንደንሲ ስላላቸው እነዚህም ናይትሮጅን ፊክሲንግ ባክቴሪያዎች ብለን እንጠራለን። ስለዚህ አንደኛ ራይዞቢየም ሩት ኑድል ውስጥ የሚገኙት ባክቴሪያዎች ናቸው። ስለዚህ ናይትሮጅን ጋዝን ከአትሞስፌሩ ወደ አሞኒያ ይቀይራሉ። በተወሰነ ሁኔታ ፎቶሲንቴቲክ ኦርጋኒዝሞች አሞኒያን NH4 ፕላስን ወይም NH3ን አብዞርብ የማድረግ ቴንደንሲ አላቸው። ነገር ግን ሞስት ፖፑላርሊ ፎቶሲንቴቲክ ኦርጋኒዝሞች ኢንክሉዲንግ ፕላንት ማለት ነው ናይትሮጅንን ኢን ዘ ፎርም ኦፍ ናይትሬት ወይም NO3 ማይነስ አዮን መልክ ነው አብዞርብ የሚያደርጉት። ስለዚህ አሁን ማን ወደ ማን ተቀየረልን? ናይትሮጅን ጋዝ ወደ አሞኒያ። ወደ ሁለተኛው ስቴፕ ስንሄድ የምናገኘው ናይትሪፊኬሽን። ናው ፕላንቶች ሜንሊ አብዞርብ የሚያደርጉት ናይትሮጅንን ኢን ዘ ፎርም ኦፍ ናይትሬት ነው ካልን ናይትሪፊኬሽን ማለት the process of converting ammonia into nitrate as intermediate nitrite ይፈጠራል። ይሄ ማለት ሉክ ይሄንን ኮንቨርት የሚያደርጉልን ባክቴሪያዎችም አሉ። ናይትሮሶሞናስ የተባለው ባክቴሪያ በናይትሮጅን ፊክሴሽን አማካኝነት ናይትሮጅን ጋዝ ወደ አሞኒያ ከተቀየረ በኋላ ፋርዘር እንደገና አሞኒያን ደግሞ ወደ ናይትራይት ወይም NO2 ማይነስ የሚቀይርልን የባክቴሪያ አይነት ናይትሮሶሞናስ ይባላል። እዚህ ጋር እንደምታዩት አሞኒያ NH4 ፕላስ ወይም NH3 ያለን። ስለዚህ ናይትሮሶሞናስ ስፒሸሶች ወደ ናይትራይት ወይም NO2 ማይነስ ይቀይራሉ። ይሄንን እንዲቀይሩ ያስቻላቸው ኢንዛይም ደግሞ አሞኒየም ሞኖ ኦክሲጂኔዝ ተብሎ ይጠራል። ናው የሁለተኛው ደግሞ ኒርሊ አሁን ናይትራይትን ፕላንቶች አብዞርብ ማድረግ የሚችሉት አይደለም። ስለዚህ ግዴታ ወደ ምን መቀየር አለበት? ወደ ናይትሬት መቀየር አለበት። ወደ ናይትሬት የሚቀይርልን ባክቴሪያ ደግሞ ናይትሮባክተር ይባላል። ናይትሮባክተር ባክቴሪያዎች ናይትራይትን ወደ ናይትሬት ለመቀየር የሚያስችላቸው ኢንዛይም ናይትራይት ኦክሲዶ ሪዳክቴዝ የተባለ ኢንዛይም ይሆናል ማለት ነው። ናው በዚህ ፕሮሰስ ናይትሮባክተር ናይትራይትን ወደ ናይትሬት ከቀየረልን በኋላ ፕላንቶች በቀላሉ ናይትሬትን አብዞርብ ያደርጉና የሚፈልጉትን አይነት የአሚኖ አሲድ የሚሆን ኒውክሊክ አሲድ ወይም ደግሞ ክሎሮፊላቸውን ሰንተሳይዝ ለማድረግ ይጠቀሙበታል ማለት ነው። ከዚህ አኒማሎችስ እንዴት ያገኛሉ ስንል አኒማሎች ደግሞ ፕላንቶችን በመመገብ ኢንዳይሬክትሊ ናይትሮጅን ወይም ደግሞ ናይትሮጅን ኮንቴኒንግ ሞሌኪሎችን ማግኘት ይችላሉ ማለት ነው። ወደ ሶስተኛው ስቴፕ ስንሄድ አሞኒፊኬሽን ነው። ናው ሉክ ፕላንቶች ናይትሬትን አብዞርብ አደረጉ በስሮቻቸው አማካኝነት። አኒማሎች ደግሞ ፕላንቶችን በመመገብ ናይትሮጅንን አገኙ። አሁን ሞት አይቀርም እና ፕላንቶችም ይሁን አኒማሎች መሞታቸው አይቀርም። ስለዚህ when the organism die decomposers can be convert nitrogen rich waste into ammonia። ስለዚህ ናይትሮጅን ሪች የሆነውን ዌስት ብሬክዳውን አድርገው ወይም ደግሞ ዲግራይድ አድርገው ወደ አሞኒያ ኮንቨርት ማድረግ ይሄ ፕሮሰስ አሞኒፊኬሽን ተብሎ ይጠራል። እንግዲህ እንዴት ነው ይሄ ናይትሮጅን ሪች ዌስት ስንል እንግዲህ ናይትሮጅን አንዱ የኤቲፒ ወይም ደግሞ የክሎሮፊል ወይም ደግሞ የአሚኖ አሲድ ኢንዳይሬክትሊ አሚኖ አሲድ የፕሮቲን ቢልዲንግ ብሎክ ስለሆነ የፕሮቲን ዲግራይድድ በሚሆንበት ጊዜ አሞኒያ ሪሊዝ ይሆናል። ይሄ ፕሮሰስ አሞኒፊኬሽን ተብሎ ይጠራል። ስለዚህ ሶስተኛው ስቴፕ አሞኒፊኬሽን ይባላል። ምን አይነት ኦርጋኒዝሞች ናቸው? ዲኮምፖዘሮች ናቸው። ሞስትሊ ባክቴሪያ እና ፈንገሶች ማለት ነው። ናው አራተኛውና የመጨረሻው ስቴፕ ስንሄድ ደግሞ ዲናይትሪፊኬሽን ፕሮሰስ እናገኛለን።
አሁን ናይትሪፊኬሽን ማለት አሞኒያን ወደ ናይትሬት መቀየር ሲሆን ዲናይትሪፊኬሽን ስንል ደግሞ የናይትሪፊኬሽን ሪቨርስ ፕሮሰስ ማለት ነው። ይህ ማለት ፕሮሰስ ኦፍ ኮንቨርቲንግ ናይትሮጅን ሪች የሆኑ ኮምፓውንዶችን ኢዘር ናይትሬት ሊሆን ይችላል ወይም ናይትራይት ሲኩዌንሻሊ ወደ ናይትሮጅን ጋዝ መልሶ ወደ አትሞስፌሩ ሪሊዝ የማድረግ ፕሮሰስ ዲናይትሪፊኬሽን ተብሎ ይጠራል። እዚህ ላይ እንደምታዩት ናይትሬት አለ። ስለዚህ ናይትሬትን ወደ ናይትራይት ዘንድ ደግሞ ወደ ናይትሮጅን ጋዝ ኮንቨርት ማድረግ ይህ ፕሮሰስ ዲናይትሪፊኬሽን ተብሎ ይጠራል። ዲናይትሪፊኬሽን ፕሮሰስን ፋሲሊቴት የሚያደርጉልን ባክቴሪያዎች ዲናይትሪፋይንግ ባክቴሪያ ተብሎ ይጠራሉ። ዲናይትሪፋይንግ ባክቴሪያ የምንላቸው ደግሞ እንደ ሲዶሞናስ እና እንደ ባሲለስ ሊችኒፎርምስ የምንላቸው የባክቴሪያ አይነቶች ናቸው። በናይትሮጅን ሳይክል ሜን የምንላቸው አራቱ ፕሮሰሶች እነዚህ ናቸው። ከዚህ በተጨማሪ ግን አንድ ለየት ያለ ፕሮሰስ አለ። ይህ ፕሮሰስ አናሞክስ ተብሎ ይጠራል። አናሞክስ ማለት አብርቤሽን ነው። በሎንግ ፎርም ሲጻፍ አና ወይም አን የሚለው አን ኤሮቢክ፣ አሞን የሚለው አሞኒየም ኦክሲዴሽን የሚል ትርጉም አለው። ስለዚህ አናሞክስ ስንል አን ኤሮቢክ አሞኒየም ኦክሲዴሽን ማለት ነው። ምን ማለት ነው? ዱሪንግ አን ኤሮቢክ ኮንዲሽን ሚኒንግ ኢን ዲ አብሰንስስ ኦፍ ኦክሲጅን፣ ኦክሲጅን በማይኖርበት ወይም አን ኤሮቢክ በሆነ ኮንዲሽን አሞኒያ እና ናይትራይትን ዳይሬክትሊ ካፕልድ በማድረግ ወይም ደግሞ ሪያክት በማድረግ ዳይ ናይትሮጅን ጋዝ ወይም ባጭሩ ናይትሮጅን ጋዝ በአናሞክስ ባክቴሪያ ፕሮዲውስ የማድረግ ሂደት አናሞክስ ተብሎ ይጠራል። ስለዚህ ናይትሮጅን ከአራቱ ፕሮሰሶች በተጨማሪ በአናሞክስ ፕሮሰስ እንደገና ናይትሮጅንን ፕሮዲውስ የማድረግ ካፓቢሊቲ አለው ማለት ነው። ለምሳሌ ዲናይትሪፊኬሽን ፕሮሰስ ማለት ናይትሬትን ወደ ናይትሮጅን ጋዝ የመቀየር ነው። በዚህ ሂደት ውስጥ እንግዲህ እንደ ኢንተርሚዲየት ናይትሬት አለን። ናይትሬት ወደ ናይትራይት ሊቀየር ይችላል። ናይትራይትን ወደ ናይትሮጅን ሞኖክሳይድ፣ ከዛ ዳይናይትሮጅን ኦክሳይድ፣ ከዛ ፋይናሊ ናይትሮጅን ወይም ደግሞ ኢነርት የሆነው ጋዝ ፕሮዲውስ ወይም ሪሊዝ ይደረጋል። አናሞክስ ስንል ደግሞ ዳይሬክትሊ ናይትራይትን ወይም NO2 ማይነስን ከNH3 ወይም ከአሞኒያ ጋር ካፕልድ በማድረግ አት አን ኤሮቢክ ኮንዲሽን ወደ ናይትሮጅን ጋዝ ፕሮዲውስ የማድረግ ወይም ሪሊዝ የማድረግ ሲቹዌሽን ወይም ኮንዲሽን አናሞክስ ተብሎ ይጠራል። ይሄ እንዴት ነው የሚሆነው? ስለዚህ NH3 ፕላስ NO2 ማይነስ ወይም አሞኒያ ፕላስ ናይትራይት ወደ ናይትሮጅን ጋዝ ፕሮዲውስ ይደረጋል። ይሄን እንዳትረሱ። ይሄንን ፋሲሊቴትድ የሚያደርጉ አናሞክስ የምንላቸው ባክቴሪያዎች ናቸው። ኮሌክቲቭሊ ግን እንደው ስማቸውን ከፈለጋችሁ 5 ሜጀር ጀነራዎች አሉ። የመጀመሪያው ካንዲዳተስ ብሮካንዲያ የምንለው ነው። ሁለተኛው ኩኒኒያ የምንለው የባክቴሪያል ጀነር አይነት ነው። ሶስተኛው ደግሞ ስካሊንዱዋ ይባላል። አራተኛው ጀነራ ደግሞ ጁቲኒያ የምንለው ነው። አምስተኛው አናሞክስ ኦግሎፕለስ የምንለው የባክቴሪያ አይነት ነው። ኒርሊ እነዚህን የመያዝ ግዴታ የለባቸውም። አናሞክስ ባክቴሪያ የሚባሉት ግን እኒህን ይመስላሉ። ሶ ኦቨርኦሊ ናይትሮጅን ሳይክል ይሄንን ይመስል ነበር። እስካሁን ያየናቸውን ሰብሰብ አድርገን በአንድ ፒክቸር ለመግለጽ ያክል ናይትሮጅን እንዲ አትሞስፌር አለ፣ በጋዝ መልክ ነው የሚገኘው። ስለዚህ ናይትሮጅን ፊክሲንግ የምንላቸው ባክቴሪያ ኢዘር ራይዞቢየም ወይም ሲምባዮሲስ የሆኑ ባክቴሪያዎች ወይም ደግሞ ናይትሮጅን ፊክሲንግ ሶይል ባክቴሪያ የምንላቸው አዝቶባክተር ወይም ክለብሸላዎች ይሄንን ናይትሮጅን ጋዝ በቀላሉ ወደ አሞኒያ ይቀይራሉ። ናይትሮጅን ፊክሴሽን ያልነው ፕሮሰስ ነው። ናው ናይትሮጅን ፊክሴሽን ፕሮሰስ ከተካሄደ በኋላ ደግሞ ናይትሪፋይንግ የምንላቸው ባክቴሪያዎች ለምሳሌ ናይትሮሶሞናስ በቀላሉ አሞኒያን ወደ ናይትራይት ኮንቨርት ያደርጋል። ናይትራይትን ደግሞ በናይትሮባክተር አማካኝነት ወደ ናይትሬት ይቀየራል። ናይትሬትን ፎቶሲንቴቲክ የሆኑ ኦርጋኒዝሞች አብዞርብ ያደርጋሉ። አኒማሎች ደግሞ እነዚህን ፕላንቶችን በመመገብ በቀላሉ ያገኛሉ ማለት ነው። ናው እነዚህ ኦርጋኒዝሞች በሚሞቱበት ጊዜ እንደገና በአሞኒፊኬሽን ፕሮሰስ ዲኮምፖዘር የምንላቸው ባክቴሪያ እና ፈንገሶች ይሄንን አሞኒየም ሪች የሆነውን ዌስት እንደገና ወደ አሞኒያ ኮንቨርት ያደርጋል። አሞኒፊኬሽን ተብሎ ይጠራል ማለት ነው። እንደ ሪቨርስ ደግሞ ስንሄድ ናይትሬት ፎርም ከሆነ በኋላ ሪቨርስ ፕሮሰስ ሜቢ ናይትሬትን ወደ ናይትራይት ከዛ ደግሞ ወደ ናይትሮጅን ጋዝ ኮንቨርት የማድረግ ፕሮሰስ ደግሞ ዲናይትሪፊኬሽን፣ ባክቴሪያዎቹ ዲናይትሪፋይንግ ባክቴሪያ ተብሎ ይጠራል። ዲስ ኢዝ
all about nitrogen cycle። ሶስተኛ ሳልፈር ሳይክል። ኒርሊ ሳልፈር በአሚኖ አሲድ ስትራክቸር ውስጥ እናገኛለን። ሁሉም አሚኖ አሲዶች ሳልፈር በስትራክቸራቸው ውስጥ የለም። ነገር ግን የተወሰኑ አሚኖ አሲዶች በስትራክቸራቸው ውስጥ ሳልፈር አላቸው። ሳልፈርን የያዙ አሚኖ አሲዶች ሳልፈር ኮንቴኒንግ አሚኖ አሲድ ተብለው ይጠራሉ። አሚኖ አሲድ ሲደመር አሚኖ አሲድ ሲደመር አሚኖ አሲድ ደግሞ እንደምታውቁት ፕሮቲን ስለሚሰጠን ሳልፈር አንዱ የፕሮቲን እንደ ኮምፖነንት ሆኖ ያገለግላል ማለት ነው። በሳልፈር ሳይክል ውስጥ ስንመጣ እንግዲህ ሜንሊ ኢንቮልቭ የሚሆነው በሶይል፣ በፕላንት፣ በአኒማል እና እንዲሁም በዲኮምፖዘሮች ነው። ፕላንቶች ሳልፈርን ኢን ዘ ፎርምስ ኦፍ ሳልፌቱ አብዞርብ ያደርጋሉ። ስለዚህ የመጀመሪያው በሳልፈር ሳይክል ፕሮሰስ ፕላንቶቹ ከሶይል ሳልፌትን አብዞርብ የሚያደርጉበት ፕሮሰስ ነው። ሶ ሳልፌት አዮን ኢን ዘ ሶይል አር ኒርሊ አብዞርብድ ኦር አብዞርብ ኦር አፕቴክ ባይ ዲ ፕላንትስ ኤንድ ፓስድ ቱ ዲ አኒማል ባይ ፊዲንግ። ስለዚህ ፕላንቶች ከሶይል ውስጥ ሳልፈርን ኢን ዘ ፎርምስ ኦፍ ሳልፌት አዮን አብዞርብ ያደርጋሉ። ዘን የሚፈልጉትን ፕሮቲን ሰንተሳይዝ ካደረጉበት በኋላ አኒማሎች ደግሞ ፕላንቶችን በመመገብ ያገኛሉ። ይህ ማለት ፒክቾሪያሊ ለመግለጽ ያክል ፕላንቶች ኒርሊ ሳልፌት አዮንን ከሶይል አብዞርብ ያደርጋሉ። ከዛ ሀርቢቨረስ የምንላቸው ወይም ሳር የሚመገቡ እንስሳቶች ደግሞ ፕላንቶችን ይመገባሉ። ስለዚህ ኢንዳይሬክትሊ ሳልፈርን ያገኛሉ። ካርኒቨረስ የምንላቸው አኒማሎች ደግሞ ስጋ የሚመገቡት ከሀርቢቨረሶች ያገኛሉ። ኦምኒቨረስ የምንላቸው ደግሞ ኒርሊ ኢዘር ከፕላንት ወይም ደግሞ ከአኒማል ያገኛሉ። ስለዚህ በዚህ ወይ ባለው በፉድ ቼይን አስፔክት ሳልፈር በዚህ ወይ ሙቭ ያደርጋል ማለት ነው። ወደ ሁለተኛው ስቴጅ ስንሄድ ኒርሊ እነዚህ ኦርጋኒዝሞች ራሱ ግራሱ ወይ ፕራይሜሪ ፕሮዲሰርም ይሁን ኒርሊ ሄርቢቨረስ፣ ካርኒቨረስ ወይም ኦምኒቨረስ በሚሞቱበት ጊዜ ያለው ኮንዲሽን ነው ወደ ስቴፕ ቱ ወይም ደግሞ ሁለተኛው ፌዝ የሚወስደን። ስለዚህ ዌን ኦርጋኒዝም ዳይ ኦርጋኒዝሞች በሚሞቱበት ጊዜ ፕሮቲናቸው ውስጥ ያለው ሳልፈር ወደ ሃይድሮጅን ሳልፋይድ ረዲውስድ ይሆናል። ስለዚህ ሳልፈር ኢን ዘ ፕሮቲን በሳልፈር ረዲዩሲንግ ባክቴሪያ ይሄንን ፋሲሊቴት የሚያደርጉልን ባክቴሪያዎች ሳልፈር ረዲዩሲንግ ባክቴሪያ ይባላሉ። ስለዚህ ሳልፈር ኢን ዘ ፕሮቲን አለ። እነዚህ ባክቴሪያዎች ይሄንን ሳልፈር ወደ ሃይድሮጅን ሳልፋይድ ኮንቨርት ያደርጋሉ። ስለዚህ እነዚህ አንኤሮቢክ ኮንዲሽን ከሆነ ብቻ ነው ኮንቨርት የሚያደርጉልን። ሳልፈርን ፕሮቲን ውስጥ የሚገኘውን ሳልፈር ወደ ሃይድሮጅን ሳልፋይድ ረዲዩስድ የሚያደርጉልን የባክቴሪያ አይነቶች ሳልፌት ረዲዩሲንግ ባክቴሪያ ይባላሉ። እንደ ምሳሌ ዲሳልፎቢብሮን መውሰድ እንችላለን። ስለዚህ አሁን ማን ሪሊዝ ሆነ? ከፕሮቲን ውስጥ ከሚገኘው ሳልፈር ሃይድሮጅን ሳልፋይድ ፕሮዲውስድ ሆነ። ወደ ሶስተኛው ስቴጅ ስንሄድ ይሄንን ሃይድሮጅን ሳልፋይድ በሁለት መንገድ ሪሳይክል ሊደረግ ይችላል። አንደኛው ሃይድሮጅን ሳልፋይድ ፎቶሲንቴቲክ የሆኑ ሳልፈር ባክቴሪያዎች ወደ ኢለመንታል ሳልፈር ወይም ደግሞ ወደ ኖርማል ሳልፈር ይቀይራሉ። ስለዚህ ሳልፈር ሪሳይክል ይሆናል ማለት ነው። ምን ማለት ነው? ሃይድሮጅን ሳልፋይድ ኢዝ ኦክሲዳይዝድ ኢንቱ ሳልፈር ባይ ፎቶሲንቴቲክ ሳልፈር ባክቴሪያ። ይሄንን ፋሲሊቴትድ የሚያደርጉልን ባክቴሪያዎች ፐርፕል ሳልፈር እና ግሪን ሳልፈር ባክቴሪያዎች ናቸው። እንደምታስታውሱት ፎቶሲንቴሲስ ኖርማል ሪያክሽኑን እንደምታውቁት ካርቦን ዳይኦክሳይድ ሲደመር ወተር እንደ ፕሬሰንስ ኦፍ ሰንላይት ዘን ክሎሮፊል ግሉኮስ ሲደመር ኦክሲጅን ይመረታል። እንደዚህ አይነት የፎቶሲንቴሲስ ሪያክሽን ኦክሲጅንን አስ ባይ ፕሮዳክት ፕሮዲውስ ካደረገ ኦክሲጀኒክ ፎቶሲንቴሲስ ተብሎ ይጠራል። ስለዚህ ኦክሲጀኒክ ፎቶሲንቴሲስ የሚያካሂዱ ኦርጋኒዝሞቹ እንደምታውቁት ፕላንቶች፣ አልጌዎች፣ ሲያኖባክቴሪያ፣ ኡግሌናን ብንወስድ ኒርሊ የዚህ አይነት ፎቶሲንቴሲስ ፕሮዲውስ ያደርጋሉ። ነገር ግን የተወሰኑ የባክቴሪያ አይነቶች ልክ እንደ ፐርፕል እና ግሪን ሳልፈር ባክቴሪያዎች ፎቶሲንቴሲስ ያካሂዳሉ። በዚህ ሂደት ውስጥ ግን ውሃን አይጠቀሙም። ውሃን ካልተጠቀሙ ደግሞ ኦክሲጅን ሪሊዝ ያደርጉ። ይህ ማለት ሉክ ይህንን ሪያክሽን ካርቦን ዳይኦክሳይድ ሲደመር ወተር የነበረውን ኢንስቴድ ኦፍ ወተር ሃይድሮጅን ሳልፋይድ ይጠቀሙና ሰንላይት ይጠቀማሉ። የራሳቸው የባክቴሪዮ ክሎሮፊል አላቸው። ፋይናሊ ግሉኮስ ሲደመር ሳልፈር። አሁን እዚህ ጋር ኦክሲጅን ሳይሆን ፕሮዲውስ የተደረገው ባይ ፕሮዳክት ማን ነው? ሳልፈር ነው። ሳልፈር ከሆነ ደግሞ ኦክሲጅን የለም። ኦክሲጅን ከሌለ እንደዚህ አይነት ፎቶሲንቴሲስ አን ኦክሲጀኒክ ፎቶሲንቴሲስ ተብሎ ይጠራል። ስለዚህ በዚህ ሂደት ሃይድሮጅን ሳልፋይድን ወደ ሳልፈር ቀየሩ ማለት ነው። ስለዚህ አንደኛው መንገድ ሃይድሮጅን ሳልፋይድን በዚህ መልክ ወደ ኢለመንታል ሳልፈር ይቀይራሉ። ዘንድ ደግሞ ይህ ሳይክል ይቀጥላል። ሁለተኛ ላይ ስንመጣ
ሃይድሮጅን ሳልፋይድ is oxidized into sulfate ስለዚህ አስ ኢንተርሚዲየት ሳልፋይት ይፈጠራል ማለት ነው። ይሄ ደግሞ ኒርሊ ሶይል ውስጥ ነው። እንዴት ሆኖ ሉክ የመጀመሪያው ስቴፕ ሃይድሮጅን ሳልፋይድ ይጠቀሙና in the presence of oxygen oxidize ሲሆን ሳልፋይት ፕሮዲዩስ ያደርጋል። ፋርዘር ሳልፋይትን እንደገና ደግሞ ኦክሲዳይዝ በሚሆንበት ጊዜ ሳልፌት ሪሊዝ ይደረጋል። ናው ፕላንቶቹ በቀላሉ ይሄንን ሳልፌት አብዞርቭ ማድረግ ይችላሉ ማለት ነው። ይሄንን ኮንቨርት የሚያደርጉልን ባክቴሪያዎች ሳልፈር ኦክሲዳይዚንግ ባክቴሪያ የምንላቸው ናቸው። ቴዎባሲለስ ተብለው ይጠራሉ። ስለዚህ ኤሮቢክ የሆኑ ባክቴሪያዎች ናቸው። ኤሮቢካሊም ኒርሊ ኦክሲዳይዝድ ያደርጉታል ማለት ነው። ስለዚህ እዚህ ጋር ሃይድሮጅን ሳልፋይድ ወደ ኤሌመንታል ሳልፈር በፐርፕል ሳልፈር እና በግሪን ሳልፈር ባክቴሪያ ይቀየራል። ወይም ሃይድሮጅን ሳልፋይድ ደግሞ ኦክሲዳይዝድ ይደረጋል ወደ ሳልፌት። ከዛ ፕላንቶቹ በቀላሉ አብዞርብ ያደርጉታል። ዘን እነሱ ደግሞ እንግዲህ በፉድ ቼይን ፕሮሰስ ውስጥ ይገባና ሳልፈር ሪሳይክል የመሆን ቴንደንሲው በዛው ልክ ይቀጥላል ማለት ነው። ከዚህ ባለፈ አራተኛው ፕሮሰስ ኦርጋኒዝሞች በሚሞቱበት ጊዜ ወይም ኦርጋኒዝም ቢካምስ ዳይ በሚሞቱበት ጊዜ ኒርሊ ከብዙ ሚሊየን ወይም ደግሞ ቢሊየን ዓመት በኋላ ፎሲል ፎርም ይሆናል። ፎሲል ፎርም ከሆነ ደግሞ ሜቢ ይሄ ፎሲል አንደኛው በፊውል መልክ ልንጠቀም እንችላለን፣ አለበለዛ ደግሞ የአለቶቹ አንድ ሜጀር ኮምፖነንት ሊሆን ይችላል። ሶ ሳልፈር ካን ኦልሶ ቢ ኢንኮርፖሬትድ ኢንቱ ሮክ። ስለዚህ እዚህ ጋር እንደምታዩት የአለቶች አንድ ሜጀር ኮምፖነንት ነው። ስለዚህ ሳልፈር አለው። ሶ በዚህ ወይ እንግዲህ ኮምፖዚሽንስ ኦፍ ፎሲል ፊውል ይህንን ፎሲል ፊውል ልክ ለመጠቀም ስንፈልግ ከዛ በርን ስናደርገው ሳልፈር ወደ ማን ይቀየራል? ወደ ሳልፈር ዳይኦክሳይድ ኮንቨርት ይሆናል። ይህ ማለት ለምሳሌ ፊውል ወይም ደግሞ የሳልፈር ኮንቴኒንግ ፎሲል ፊውሎችን በርን በሚሆንበት ጊዜ ሳልፈር በኦክሲጅን በርን ሲሆን ሳልፈር ዳይኦክሳይድ ይፈጠራል። ስለዚህ ወደ ሳልፈር ዳይኦክሳይድ እንደገና ኮንቨርት ይሆናል ማለት ነው። በሌላ ወይ ይህ ሳልፈር ዳይኦክሳይድ ወደ አትሞስፌሩ ሪሊዝ ይደረጋል። ሪሊዝ በሚደረግበት ጊዜ ፋርዘር ወደ ማን ኦክሲዳይዝድ ይሆናል? ወደ ሳልፋይት እንዲሁም ደግሞ ወደ ሳልፌት። ናው በቀላሉ ሳልፌት ደግሞ ከሬን ወተር ወይም ከዝናብ ውሃ ጋር በሚቀላቀልበት ጊዜ ያ ማለት ሳልፌት ሲደመር ወተር ወደ ሳልፈሪክ አሲድ ወይም ሳልፈረስ ኦክሳይድ ይቀየራል። ስለዚህ ሳልፈሪክ አሲድ ደግሞ ኒርሊ አንዱ የአሲድ ሬን ሜጀር ኮምፖነንት ስለሆነ በቀላሉ አሲዳማ የሆነ ዝናብ ይፈጠራል ማለት ነው። አሲዳማ ዝናብ ደግሞ ወደ መሬት በሚወርድበት ጊዜ ለፕላንቶችም ወይም ደግሞ ለየትኛውም ላይፍ ፎርም በጣም ዳንጀረስ የሆነ ኮምፖነንት ነው ማለት ነው። ይሄንን ለማየት ልክ በርን ወይም ደግሞ ኮምፖዚሽን ኦፍ ፎሲል ፊውል በሚሆንበት ጊዜ ሳልፈር ዳይኦክሳይድ ወደ አትሞስፌር ይለቀቃል። ይሄ ደግሞ ኒርሊ ከዝናብ ጋር ሪያክሽን ይፈጥራል። ሪያክሽን ሲፈጥር ሃይድሮጅን ወይም ደግሞ ሳልፈሪክ አሲድ ወይም H2SO4 ይፈጠራል። ይሄ ደግሞ ወደ መሬት በሚወርድበት ጊዜ ዳንጀረስ የሆነ ሲቹዌሽን ይኖራል። ሶ ወደ ውስጥ ይገባል። ይሄ ፕሮሰስ ይቀጥላል ማለት ነው። ሶ ዲስ ኢዝ ኒርሊ ኦል አባውት ሳልፈር ሳይክል። አራተኛውና የመጨረሻው ደግሞ ፎስፈረስ ሳይክል ነው። ፎስፈረስ ሳይክል ፎስፈረስ ሜንሊ በፎስፌት መልክ ነው የሚገኘው። ስለዚህ እንደ ፎርምስ ኦፍ ጋዝ በአትሞስፌር አይገኝም እንደ ናይትሮጅን። ነገር ግን እንደ ፎርምስ ኦፍ ዲ ኮምፓውንድ ወይም ደግሞ ኒርሊ እንደ ፎርምስ ኦፍ ፎስፌት ይገኛል። ኢዘር ደ ኦርጋኒዝም ኦር ሜቢ ኢን ደ ሶይል ማለት ነው። በሁለቱም ፎርም በሶይልም ይሁን ሊቪንግ ኦርጋኒዝሞች ኢን ደ ፎርም ኦፍ ኮምፓውንድ ነው የሚገኘው። ከዛ ውስጥ አንዱ እንግዲህ ሜንሊ ፎስፌት ነው። ስለዚህ ሜንሊ ፎስፈረስን ስናይ አጥንታችን የተሰራበት ጥርስንም ብንወስድ ዲኤንኤ እና አርኤንኤ ወይም ኒውክሊክ አሲድ፣ ኤቲፒም ስንል አድኖሳይን ትራይፎስፌት ወይም ፎስፌት ስንል ያው ፎስፌት አለ። ሜምብሬንም ስንል ለምሳሌ የሴል ሜምብሬን ስትራክቸር ፎስፎሊፒድ ባይላየር ነው። ስለዚህ ፎስፎሊፒድ ስንል ፎስፈረስ የሚለውን ስለሚያመለክትልን ለነዚህ እንደ ስትራክቸራል ኮምፖነንቱ ነው ያገለግላል። ስለዚህ ኒርሊ ፎስፈረስን ከሌሎች ለየት የሚያደርገው በሶይል በጣም ሎ አማውንት ነው የምናገኘው ወይም መጠኑ በጣም ትንሽ ነው። ኒርሊ ይህም እንኳን መጠኑ ትንሽም ቢሆን ከሶይል ታይፕ ደግሞ ይለያያል። ሶ the amount of phosphorus vary greatly among the types of soil። ከዚህ ውስጥ እንደ ምሳሌ ክላይ ሶይልን ስንወስድ ወይም ክላይ ሶይል እና ሳንዲ ሶይልን ወስደን ያላቸውን የፎስፈረስ ኮምፖዚሽን ወይም ደግሞ አማውንት ስናወዳድር ክላይ ሶይል 10 times greater than that of sand soil በ10 እጥፍ ይበልጣል ማለት ነው። ዋቴቨር ኬዝ ግን
ፎስፈረስ በሁለት ፎርም ይገኛል። አንደኛው በኦርጋኒክ ፎርም ነው፣ ሁለተኛው ደግሞ ኢንኦርጋኒክ ፎርም ነው። ስለዚህ እስኪ ሁለቱን እናያቸው። ኦርጋኒክ ፎርም ስንል ሞስት ኮመንሊ ኦርጋኒክ ፎርም ሶይል ውስጥ የሚገኝ ፎስፈረስ ኦሪጂናሉ ከፕላንት ከአኒማል ወይም ደግሞ ከማይክሮቢያል ሪዚዲው ወይም ደግሞ ቅሬታ አካል የተገኘ ማለት ነው። ስለዚህ ኦርጋኒዝሞች በሚሞቱበት ጊዜ ኒርሊ ወደ ሶይል ነው የያዙት ሴሉላር ኮምፖነንት ወይም ደግሞ በፎስፈረስ ሪች የሆነ ዌስት ወደ ሶይል ይገባል ማለት ነው። እዚህ ውስጥ ካሉት እንግዲህ ሜንሊ የማይክሮ ኦርጋኒዝሞች ባይፋር ግሬተስት ነው ተብሎ ይታሰባል። ናው እንግዲህ ኦርጋኒክ የሆነው ፎስፈረስ ታይትሊ አታችድ ወይም ደግሞ ሊንክድ የሆነ ወይም ደግሞ ጆይንድ የሆነ ስትራክቸር ነው። ይሄንን ደግሞ ፕላንቶች በቀላሉ አብዞርብ ማድረግ የሚችሉት ፎርም አይደለም። ስለዚህ ግዴታ ይህ ነን አቫይሌብል የሆነ ወይም ኢንሶሊብል የሆነ ፎስፈረስ ግዴታ በሚኒራላይዜሽን ፕሮሰስ ወይም ስሩ ዲ ማይክሮቢያል አክሽን ወደ ፎስፈረስ ወይም ደግሞ ኒርሊ ወደ ፎስፌት ይቀየርና ፕላንቶች አብዞርቭ እንዲያደርጉት ይደረጋል። ይህ ስለ ኦርጋኒክ ፎስፈረስ ያለው ነው። ስለ ኢንኦርጋኒክ ስናይ ደግሞ ሞስት ኮመንሊ ፎስፈረስ ከካልሽየም ጋር ከማንጋነስ ጋር ከአይረን እንዲሁም ከአልሙኒየም ጋር አንድ ላይ ፎርም አድርጎ በኮምፓውንድ መልክ ልናገኝ እንችላለን። ለምሳሌ ካልሽየም ስንል እንደ ካልሽየም ፎስፌት፣ እንደ ማንጋነስ ፎስፌት፣ አይረን ፎስፌት እንዲሁም አልሙኒየም ፎስፌት። ስለዚህ በኮምፓውንድ ፎርም እናገኛለን። ይሄኛው ኢንኦርጋኒክ ይባላል። ናው በዚህ ወይ ካየን ኒርሊ ፕላንቶች ፎስፈረስን ኢን ዘ ፎርምስ ኦፍ ፎስፌት ነው አብዞርቭ ማድረግ የሚችሉት። ስለዚህ የመጀመሪያው በፎስፈረስ ሳይክል ምንድነው የሚሆነው ማለት ነው? ፕላንትስ አብዞርቭ ፎስፌት አዮን ፍሮም ዘ ሶይል። ከሶይል ፕላንቶቹ አብዞርቭ ያደርጋሉ። ልክ እንደተለመደው በፉድ ቼይን ሀርቢቨረሶች ወይም ሳር የሚመገቡት ከዛ ያገኛሉ። ካርኒቨረሶች ዘን ኦምኒቨረሶችም እንዲሁ ኢዘር ከፕላንት ወይም ደግሞ ከሀርቢቨረስ አኒማሎቹ ስጋ በመመገብ ያገኛሉ ማለት ነው። ወደ ሁለተኛው ስቴፕ ስንሄድ ፕላንቶቹ ፎስፌትን አብዞርቭ ካደረጉ በኋላ የሚፈልጉትን ኮምፖነንት አመረቱ። አኒማሎች ደግሞ እነዚህን ፕላንቶች በመመገብ ኒርሊ ፎስፌትን ወደ ሰውነታቸው ውስጥ አስገቡ። አሁን እነዚህ ኦርጋኒዝሞች በሚሞቱበት ጊዜ ኒርሊ ዲኮምፖዘር የሆኑ ማይክሮ ኦርጋኒዝሞች ይሄንን ፎስፈረስ ሪች የሆነውን ዌስት ዲግራይድድ ወይም ብሬክዳውን በማድረግ ፎስፌት አዮን ሪሊዝ ያደርጉታል። ከየት? ከፎስፎሊፒድ ያ ማለት ከሴል ሜምብሬን፣ ከኤቲፒ እንዲሁም ደግሞ ከኒውክሊክ አሲድ ከአርኤንኤ እና ከዲኤንኤ ማለት ነው። ከዛ ወደ የት? ወደ ሶይል ወይም ወደ ውሃ ይገባል ማለት ነው። ከዛ ሳይክሉ በዚህ ወይ ይቀጥላል። ከዚህ ባለፈ ፎስፌት አዮን ደግሞ ወደ ሶይል የሚገባበት ሌላው መንገድ አንደኛው ዌዘሪንግ ኦፍ ሮክ ነው። ሁለተኛው ደግሞ ፍሮም ፈርቲላይዘር ነው። እነዚህን ኒርሊ ላተር በፒክቸር ስለምናያቸው ዌዘሪንግ ምን ማለት ነው፣ እንዴት ነው የሚገባ የሚለውን እዛ ጋር ዲቴል እናያለን። አራተኛው ሜቢ እነዚህ ኦርጋኒዝሞች ከሞቱ በኋላ ኢን ሚሊየንስ ኦፍ ይርስ ወደ ፎሲል ፊውልነት ይቀየራሉ። ስለዚህ ይሄ ፎስፌት አዮን ልክ ከሶይል ወደ ሲ ወይም ደግሞ ወደ ባህር በተለያዩ በኢሮዥን ወይም በሌላ መንገድ ይገባል። ዘን ከብዙ ሚሊየን ወይም ቢሊየን ዓመት በኋላ እንግዲህ ወደ ፎሲል ፊውል ይቀየራል። ሜቢ የሮክ አንድ ሜጀር ኮምፖነንት ሊሆንና የፎስፌት ሮክ አንዱ ፓርት ሆኖ ፎስፈረስ ሊቀመጥ ይችላል ማለት ነው። ከዚህ ባለፈ ግን እስኪ ሰብሰብ አድርገን እነዚህ እናያቸው። ለምሳሌ ፎስፈረስ ሳይክል ላይ ስንመጣ ፕላንቶች ፎስፌትን ወይም ደግሞ ፎስፈረስን ኢን ዘ ፎርምስ ኦፍ ፎስፌት በሩታቸው አማካኝነት እዚህ ጋር እንደምታዩት አብዞርብ ያደርጋሉ። ከዛ እነዚህን ፕላንቶች ደግሞ ኒርሊ ሃርቨስቲንግ ፕሮሰስ ከተካሄደ በኋላ ስሩ ዳት ዘ ፉድ ቼይን አኒማሉ ወይም ደግሞ እንስሳቶች ደግሞ እነሱን በመመገብ ያገኛሉ። ናው እነዚህ ኦርጋኒዝሞች ኢዘር ፕላንት ወይም ደግሞ አኒማል በሚሞቱበት ጊዜ ኦርጋኒክ የሆነ ፎስፈረስ ኢዘር ከማይክሮ ኦርጋኒዝሞች ወይ ከፕላንት ወይ ከአኒማል እንዲሁም ደግሞ ከሂውማን ሂውመስ ፎርም ይደረጋል። ዘን ይሄ ደግሞ በሚነራላይዜሽን ፕሮሰስ እንደገና ወደ ሳልፌት ይቀየራል። ሚነራላይዜሽን ማለት the process of releasing ፎስፌት አዮን ፍሮም ዲ ኦርጋኒክ ማተር ማለት ነው። ዲኮምፖዘሮች ወይም ማይክሮ ኦርጋኒዝሞች ዲግራይድድ በሚያደርጉበት ጊዜ ይሄንን ኦርጋኒክ ፎስፈረስን ወይም ፎስፈረስ ሪች የሆነን ዌስት ዲግራይድድ በሚያደርጉበት ጊዜ ፎስፌት ሪሊዝ ሲደረግ ይሄ ፕሮሰስ ሚኒራላይዜሽን ተብሎ ይጠራል። ኢን ዘ ሪቨርስ ፕሮሰስ ደግሞ እነዚህ ማይክሮ ኦርጋኒዝሞች ፎስፌትን አፕቴክ ሲያደርጉ
ኢሞባላይዜሽን ተብሎ ይጠራል። ስለዚህ በዚህ ወይ ፎስፈረስ ሪሳይክል ይደረጋል ማለት ነው። በሌላ ወይ ደግሞ ሜቢ ለአግሪካልቸራል ፐርፐዝ ፈርቲላይዘር በምንጠቀምበት ጊዜ ፈርቲላይዘር እንደምታውቁት ፎስፈረስ እና ናይትሮጅን ነው ሜጀርሊ ግባቶቹ። ስለዚህ ወደ ሶይል አሁንም ማን ይገባል ማለት ነው? ፎስፈረስ ወደ ሶይል የመግባት ቴንደንሲ ይኖረዋል። ከዚህ ባለፈ ዌዘሪንግስ ኦፍ ሮክ ነው። ዌዘሪንግስ ኦፍ ሮክ ማለት ሮክ ውስጥ በፎሲላይዜሽን ፕሮሰስ ወይም ከብዙ ሚሊዮን ዓመት በኋላ የሮክ አንዱ ሜጀር ኮምፖነንት ይሆናል ፎስፈረስ ስላልን ይሄንን ብሬክዳውን በሚደረግበት ጊዜ ለምሳሌ አፒታይት ወይም አፓታይት ከምንለው አንዱ ሜጀር ኦር ወይም ደግሞ የፎስፈረስ ኦር ፎስፌት አሁንም ወደ ሶይል ውስጥ ይገባል። ሌላው ደግሞ ወደ ሶይል ፎስፌትን ሪሊዝ የሚያደርግ ወይም ደግሞ ሶይል ውስጥ ያለውን ፎስፌት ወደ ሌላ ፎርም የሚቀይርበት ፕሮሰስ ዲዞርቤሽን እና አድዞርቤሽን ነው። ዲዞርቤሽን ስንል the releases of phosphate ion from soil particle back into soil ማለት ነው። ሶይል ሰርፌስ ላይ ከሚገኘው ከተለያዩ ኤሌመንቶች ጋር ጆይን አድርጎ የሚገኘው ፎስፌት ወደ ሶይል ሪሊዝ ሲደረግ ዲዞርቤሽን ተብሎ ይጠራል። ሪቨርስ ፕሮሰስ ደግሞ አድዞርቤሽን ይባላል። አድዞርቤሽን ማለት the process by which the phosphate ions can be bind to the surface of soil particle ማለት ነው። ከሶይል ፓርቲክሎች ጋር ኦን ዘ ሰርፌስ አታችድ ወይም ደግሞ ባይንድ ሆኖ ሲገኝ ይሄ ፕሮሰስ ደግሞ አድዞርቤሽን ተብሎ ይጠራል። የመጨረሻውና በሌላ መንገድ ደግሞ አሁንም የተለያዩ የፎስፈረስ ኮንቴኒንግ ሞለኪውሎች ኢዘር ኢን ዘ ፎርምስ ኦፍ አዮን ያ ማለት ሶሊብል ወደሆነ ወይም ኢንሶሊብል ወደሆነ ፎርም ወደ ሶይል ወይም ከሶይል ወደ ተለያዩ ሞለኪውሎች ኮንቨርት የሚደረግበት ሲቹዌሽን ደግሞ ዲዞሉሽን እና ፕሪሲፒቴሽን ነው። ዲዞሉሽን ስንል the solid phosphate ion can be break down and release soluble phosphate into the soil ማለት ነው። እዚህ ጋር የተለያዩ በኢንኦርጋኒክ ፎስፈረሶች አሉ። ከካልሽየም ጋር ከአይረን ጋር ከማንጋነስ እንዲሁም ከአልሙኒየም ጋር ጆይን አድርጎ የሚገኘው ኢንኦርጋኒክ የሆነው ፎስፈረስ ወይም ፎስፌት ዲዞሉሽን ስንል ኒርሊ በዚህንን ካልሽየም ፎስፌትን ብሬክዳውን በምናደርግበት ጊዜ ካልሽየም እና ፎስፌት እናገኛለን። ሪሊዝ የሆነው ፎስፌት ወደ ሶይል ተመልሶ የሚገባበት ፕሮሰስ ዲዞሉሽን ተብሎ ይጠራል። በሪቨርስ ፕሮሰስ ደግሞ ሶይል ውስጥ የሚገኘው ሶሊብል የሆነው የፎስፌት አይነት ወደ ተለያዩ የካልሽየም ወይም የአይረን ወይም ከማንጋነስ ወይም ከአልሙኒየም ጋር ጆይን ሆኖ መልሶ ኢንኦርጋኒክ ፎርሙን ፕሮዲውስ የሚያደርግበት ሲቹዌሽን ወይም ፕሮሰስ ደግሞ ፕሪሲፒቴሽን ይባላል። ስለዚህ ፕሪሲፒቴሽን ማለት the process by which soluble phosphate ion reacts with other metals like calcium, iron and aluminum to form solid and insoluble compound ማለት ነው። ስለዚህ እዚህ ጋር ኢሞባላይዜሽን እና ሚነራላይዜሽን ሁለቱ ኦፖዚት የሆኑ ፕሮሰሶች ናቸው። በሌላ መንገድ ደግሞ ዲዞርቤሽን እና አድዞርቤሽን ሁለት ኦፖዚት የሆኑ ፕሮሰሶች ናቸው። ዲዞሉሽን እና ፕሪሲፒቴሽንም እንዲሁ ማለት ነው። This is all about phosphorus cycle. Thank you.